ልክ አይደለሁም ጌታ ሆይ የምትለው ሲኦል ላለመግባት ከሆነ የባሰ ጥፋት። በስነ ምግባር ጉድለት ላለው ሰው ተስፋ አለው። ደሙን የሚረግጥ ሰው ግን ይብስ ቅጣት ይጠብቀዋል። አይናችንም ሲስት ልባችንም ሲስት ስንሰነካከል ጌታ ሆይ ልክ አይደለሁም እንላለን። የባሰበት ደግሞ ጳጉሜ ከ1 እስከ 5 ንስሐ ይገባል። እኛ እሷን ንስሐ የምናደርገው ፈርተን አይደለም። ፍርሃት 100% የባለፈው ኃጢአቴ፣ የዛሬው መተላለፍ፣ የነገው ድካሜ አንዴ በቀረው መስዋዕት ለዘላለም ተሰርዮ ለዘላለም ፐርፌክት ሆኛል በአብ ፊት። ይቅር በለኝ ባትል አይሻልም? ለዘላለም ስሬት እንዳገኘህ በመጠራጠር የዛሬዋ በደል ሲኦል ትከተኛለህ ብለህ ንስሐ ልትገባ ማሰብ የባሰ ቅጣት እንዳለው ታውቃለህ። አይዶ አስቴር አወቀን አዳምጠው መጣ። እንደማታዋጣው ሲያቅ እዚህ መጣ። ጌታን ይቀበላል አይቀበል? አሁንም ካልተቀበሉ ይጠፋሉ። ዓላማው ለምን አይደለም? ለመዳን አይደለም። አሁን እኮ ልዩነታችን ከሌላው ብቻ አይደለም። ከጴንጤውም ጋር መግባባት እኮ ከበደ። ዝም ብለው ፍሩ ይሉናል። ጌታን እስክትቀበሉ ለሰራችኋት ሞቶላችኋል። የቀረውን ግን ራስ ትሞታታለህ። ያችን ልጅ እያየው ተመኘው። ከዛ በኋላ አሁንም ጌታ ሆይ ይቅር በለኝ ካላልኩኝ ትን ብሎኝ ድፍት ብል ሲኦል ነው ምገባ ብለህ እንደዛ አስበህ እግዚአብሔር ጋር ይቅር በለኝ ብለህ የምትሄድ ከሆነ እሱ የከፋው። ክርስቲያን እንደምታውቀው ከሌሎች ሰዎች የሚለየው ትንሽ ነገር እንኳን ሲሳሳት ሲያጠፋ ይሰማዋል። የሚሰማው ከሰው አንጻር ብቻ ሳይሆን ከእግዚአብሔር አንጻር ይሰማዋል። እዚህ ክርስቲያን ወዲያውኑ መንፈስ ቅዱስ ሲመሰክርለት፣ ሲወቅሰው ሳይሆን ሲመሰክርለት። ቢኮዝ መንፈስ ቅዱስ ክርስቲያኖችን ወይም ዳግም የተወለዱ ሰዎችን አይወቅሳቸውም። መውቀስ ካለማመን ጋር የተገናኘ ነው። መመስከር ወይም ምስክርነት ግን ላመኑ ነው። እና መንፈስ ቅዱስ ለመንፈሳችን ይመሰክራል። አጠቅመም ቆሻሻነ ምናምን የሚል ወቀሳ ከሆነ እሱ መንፈስ ቅዱስ ሳይሆን ስጋና ሰይጣን ለሁለት ሆኖ ኮራፕት ያደረገው ተፈጥሮና ሰይጣን ለሁለት ሲሆን ይወቅሱሃል። መንፈስ ቅዱስ ግን ለዳግም ለተወለደው ሰው ምስክርነት ዊትነስ ብቻ ይሰጣል። ምክንያቱም ወቀሳ ወይም መወቀስ የሚለው ሐሳብ በጆሮ፣ በአይን፣ በአፍ፣ በህይወት፣ በመድከም፣ በስነ ምግባር ሰው ሲሰነካከል የሚመጣ አይደለም ለክርስቲያን። እና እሱ መንፈስ ቅዱስ ይሄ ሮንግ ነው፣ ይሄ ልክ አይደለም፣ ይሄ ልክ ነው እያለ የሚመሰክርልን ምስክርነት ነው። እሱ ወቀሳ የሚገናኘው በህይወት በስጋ ህይወት ከመድከም ጋር የተገናኘ ሳይሆን ብርቱም ብትሆን ጥሩ ሰው ብትሆን ዲሲፕሊን እንዲሆንክ ሰው አፍን ያረምክ ጆሮህን ያረምክ ሰው ብትሆን እንኳን በኢየሱስ እማታመን ከሆነ መንፈስ ቅዱስ ይወቅሳል፣ ዓለምን ይወቅሳል ማለት ነው። እኛ ክርስቲያኖችን ይመሰክርልናል እንጂ አይወቅሰንም። ሲመሰክርልህ እነዚህ ጥንቃቄ ያስፈልጋቸዋል። ይሄ ልክ አይደለም፣ ይሄ ልክ ነው ብሎ ሲመሰክርልህ ማለት ነው። ወቀሳ ግን በውስጥ ከበዛ መንፈስ ቅዱስ አይደለም። ወቀሳ በሆንከው ነገር በአይን ጆሮ ሲስት ወቀሳው ከበዛ ከእግዚአብሔር አይደለም፣ የእግዚአብሔር ድምጽ አይደለም፣ የሌላ ድምጽ ነው። ወቀሳ አንተን ብሌም ማድረግ፣ መቀጥቀጥ፣ እንደማትረባ መንገር፣ እንደማትሻሻል የሚነግርህ ድምጽ ከመንፈስ ቅዱስ አይደለም። ይሄን አንድ። ሁለተኛ መንፈስ ቅዱስ ሲመሰክርልህ ሶሪ ጂሰስ የምትለው በቀን 3ም 5ም ሊሆን ይችላል። በሳትክ ቁጥር ይሄን ትላለህ። ይሄኛውን ንስሐ የምታደርገው ወይም ልክ አይደለሁም ጌታ ሆይ የምትለው ሲኦል ላለመግባት የእሳት ባህር ውስጥ ላለመግባት ከሆነ የባሰ ጥፋት። የቅድሙ ድካም ይሻላል። ለአንድ ጊዜ እስከ መጨረሻ የቀረበውን ደም ከመርገጥ ያው የደከምክበት ድካም ይሻላል። ያው የዋሸኸው ውሸት በስንት እጥፍ ይበልጣል፣ በስንት እጥፍ ይሻላል። ያው የተመኘኸው መመኘት፣ ያ የወደከው መውደቅ በብዙ እጥፍ ይሻላል። ሰው ወደ እሳት ባህር የሚገባው በስነ ምግባር ጉርለቱ አይደለም። ሰው ወደ እሳት ባህር የሚገባው ለስነ ምግባር ጉርለቱ የተከፈለውን ክፍያ ባለማመን፣ በመጠራጠር፣ በመርገጥ በዚህ ነው የሚጠፋው። በስነ ምግባር ጉድለት ላለው ሰው ተስፋ አለው። ደሙን የሚረግጥ ሰው ግን ይብስ ቅጣት ይጠብቀዋል። በሳትን ቁጥር ሶሪ ጂሰስ፣ አፋችን ሲስት ጂሰስ እንላለን። አይናችንም ሲስት ልባችንም ሲስት ስንሰነካከል ጌታ ሆይ ልክ አይደለሁም እንላለን። የባሰበት ደግሞ ጳጉሜ ከ1 እስከ 5 ንስሐ ይገባል። እኛ በቀን 3-5 ነው። ግን ልዩነቱ ምንድነው? እሷኛዋን ንስሐ ባትገባ አፍ ሲስት ጆሮ ሲስት ጌታ ሆይ ማረኝ ይቅር በለኝ ደደደ እሷን ነገር ባትል ተንበርክከህ የሚንቆመ ባትል ምንድነው የሚሆነው? ምን ፈርተህ ነው እሷን ንስሐ ይፈለካል? እኛ እሷን ንስሐ የምናደርገው ፈርተን አይደለም። ፍርሃት 100% የባለፈው ኃጢአቴ፣ የዛሬው መተላለፍ፣ የነገው ድካሜ አንዴ በቀረው መስዋዕት ለዘላለም ተሰርዮ ለዘላለም ፐርፌክት ሆኛል በአብ ፊት። ለምንድነው ግን እሷን ንስሐ ላይ ጥያቄው አይመጣችሁ ነው? ምክንያቱም ሁሉ የምናደርገው ህይወት ነው፣ የህይወታችን አንዱ ክፍል ነው። ግን አንዳንድ ሰው እቺን የዕለት ዕለት ንስሐ የሚጠቀመው ሲኦልን በመፍራት
ገሃነምን በመፍራት አልድንም የዘላለም ሕይወቴን አጣለሁ ብሎ ነው። ይህ ሰው ይብስ ቅጣት እንደሚጠብቀው ታውቃለህ። ባታለቅስ አይሻልም ነበር? ይቅር በለኝ ባትል አይሻልም? የተፈጸመችን መዳን ጌታዬ የፈጸማትን መሲሁ የፈጸማትን ያችን ታላቅ መዳን ላይ ለዘላለም ስሬት እንዳገኘህ በመጠራጠር የዛሬዋ በደል ሲኦል ትከተኛለህ ብለህ ንስሐ ልትገባ ማሰብ የባሰ ቅጣት እንዳለው ታውቃለህ። ለዚህ በቤተ ክርስቲያን ውስጥ ስለ ንስሐ አዲስ ኪዳናዊ ጳውሎሳዊ ለአሕዛብ አብያተ ክርስቲያን የተሰበከ ንጹህ ትምህርት በግልጽ ካልተሰጠ ይሄ ተሰብስበን የምንላቀሰው ለቅሶ ከልማቱ ይልቅ ጥፋቱ ይበልጣል። ከልማቱ ይልቅ በቁም ሞት ያመጣል። ለዓመታት እስክትባንን ለዓመታት የቁም ሞት ይመጣል። የማይለወጥ ተመሳሳይ አሰልቺ አድካሚ የሰማይ እጅ የሌለበት ሃይማኖታዊ መልክ ያለው ረጅም ዓመታት ትገፋል። ዘና ብለን በድል አድራጊነት ስንሄድ ተላቅስህም ተጨናንቀህም በተሸነፈ ኑሮ ትኖራል። አዲሱ ኪዳን ውስጥ በሙላት ካልተገባ እና ስንጠቀልለው በአዲስ ኪዳን መጽሐፍ ውስጥ ስናጠና ስንማር ንስሐ የሚሉ ቃላቶችን ሰብስበ ስትደረድራቸው ሁለት አይነት መልክ አላቸው። አንደኛው የመዳን ንስሐ የሚባል የመዳን ንስሐ እኛ ሀገር ላይ ምን ይባላል? ጌታን መቀበል፣ ጌታ ኢየሱስን ማመን ወይም መቀበል። ይህች የመዳን ንስሐ ትባላለች። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ። ሁለተኛው ንስሐ የህብረት ንስሐ ወይንም ህብረትን ማደስ በቆሮንቶስ መጽሐፍ ውስጥ ያለው በአንደኛም በሁለተኛም ቆሮንቶስ ውስጥ ጻፈ የአጥቢያ ንስሐ ወይም የህብረት ንስሐ የሚባለው ይሄ ሁለት ነው። በምንድን ምን ለያቸው ሲባል ስያሜያቸው ራሱ የሚነግርህ ነገር አለ። የመዳን ንስሐ እኛ ሀገር ላይ ምን ብለነዋል? ጌታን መቀበል። እሱ ዓላማው ለመዳን ከእግዚአብሔር ቁጣ ለመዳን አባት ማለት ነው። አባት ማለት ኦሬዲ በልጁ መስዋዕትነት ረክቶ የጨረሰ ማለት ነው ከእግዚአብሔር ቁጣ። ለዚህ ነው የአብ ቁጣ ማይለው መጽሐፍ። እግዚአብሔር ስንል ፍጥረቱን ሁሉ የሚመለከት ነው። አብ ስንል ልጆቹን የሚመለከት ስለሆነ እግዚአብሔር ሲባል ለፍጥረት ዓለም የመዳን ንስሐ ዓላማው ከእግዚአብሔር ቁጣ ለመዳን። ሁለተኛ የመዳን ንስሐ ዓላማው ለመዳን ሲሆን በአንድ ሰው ሕይወት ውስጥ የሚፈጸመው ይሄ ንስሐ አንድ ጊዜ ብቻ ነው። በሌላ አነጋገር ጌታን የምንቀበለው ስንት ጊዜ ነው? አንድ ጊዜ። አንድ ሰው ጌታን ተቀብሎ በጌታ ቤት ቆይቶ የዓመት ረፍት ልውሰድ ብሎ ከክርስትና ወጣ። ሄዶ አስቴር አወቀን አዳምጦ መጣ። እንደማታዋጣው ሲያቅ እዚህ መጣ። ጌታን ይቀበላል? አይቀበልም። አንዳንድ ቦታዎች ላይ ሰምቻለሁኝ በየሳምንቱ ጌታን የሚቀበሉ ጴንጤዎች እንዳሉ መስሪያ ቤት ምናምን ወይ በዋሉበት ቦታ ቢዝነሱ ላይ ምናምን ኃጢአት ይሰሩና እሑድ ጠዋት ንስሐ የምትገቡ አይልም ሰውየው። ጌታን የምትቀበሉ ሲል ይወጣሉ የሳምንቶቹ ሰዎች። በእነሱ እምነት ንስሐ አሁንም ካልተቀበሉ ይጠፋሉ። ሲሄዱ ይስታሉ። አልስትም ብለው ከዛ ይመጡና ይቀበላሉ። ወይኔ መድኃኔዓለም! አሁን ከእንደዚህ አይነት ህዝብ አስራት ይቀበላሉ፣ ግን ይቅር ይበላቸው። አንድ ጊዜ ነው። ዓላማው ምንድነው? ከእግዚአብሔር ቁጣ ወይም ፍርድ መዳን። ስንቴ ነው የሚፈጸመው? አንድ ጊዜ። ስንቴ ነው ጌታን የሚቀበለው አንድ ሰው? ለምንድን ነው የሚቀበለው? ለመዳን። የምን ንስሐ ይባላል? የመዳን። ትድኑ ዘንድ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ስለዚህ እሱኛው ንስሐ ገብቶ በኢየሱስ ክርስቶስ ስም አምኖ መጠመቅ፣ እቺ የምን ንስሐ ነች? የመዳን ንስሐ። እንድን ዘንድ ምን እናድርግ? ትድኑ ዘንድ በኢየሱስ ክርስቶስ እመኑ። እቺ የመዳን ንስሐ ነች። ጌታን መቀበል ስንት የምትፈጸም ነች? የህብረት ንስሐ ዓላማው መዳን አይደል። የህብረት ንስሐ የምንለው ለመዳን ምንም አስተዋጽኦ የለው። የህብረት ንስሐ ያልዳነ ሰው የሚገባው ንስሐ አይደለም። ኦልሬዲ ምን የሆነ ሰው የዳነ ሰው የሚገባው ሲሆን እሱኛው ንስሐ በቀን 3ቴም 5ቴም መንፈስ ቅዱስ ኖ ባለ ቁጥር ኦ ሶሪ ጂሰስ ኖ ሲል ጂሰስ የሆነ ነገር ይቅርታ ጌታ ሆይ የምትልበት ሲሆን በቀን 3ቴም 5ቴም ክርስቲያን ከሆንክ ታውቃለህ። ክርስቲያን ታክሲ ውስጥ እንኳን ከረዳት ጋር ሲጨቃጨቅ ግማሽ ቀን ሰላሙን የሚያጣ ማለት ነው። ክርስቲያን ጸልዮ ክርስቲያን ሰላሙን ፈልጎ ቸርች መጥቶ በትንሽ ነገር ሆድ የሚብሰው ነው። ሰዎች የሚያስቀይሙት ነው ክርስቲያን። እና ክርስቲያን ሴንሲቲቭ ነው። እንደሌላው ስራ ያውጣ ብሎ የሚሄድ አይነት አይደለም። እዚህ ቀኑን ሙሉ ትንሽ አይኑ ሲስጥ ጆሮ ሲስጥ ይሰማዋል። የዛን ጊዜ የሚገባው ንስሐ
የህብረት ንስሐ የሚባል ሲሆን ዓላማው ለምን አይደለም? ለመዳን አይደለም። አሁን እዚህ ጋር ነው እንግዲህ እኔ አንዳንድ ቦታ ንስሐ ብለን በየቸርቹ የምንላቀሰው ነገር እሷ ለምንድን ነች የሚል ጥያቄ ይፈጠራል። አንዳንዶቹ ንስሐ የሚባሉ የንስሐ ፕሮግራሞች እሳት በመፍራት ገሃነም በመፍራት ፍርድን በመፍራት ቁጣን በመፍራት የተፈጸመችን መዳን በመጠራጠር ላይ የተመሰረተች ነች። እቺ አደገኛ ንስሐ ነች። እግዚኦ 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 ካላልኩኝ ካልተፈታው ምገባ አይነት የድሮ እምነቴ ታዲያ ምን አጠፋ? አንድ ጊዜ ባቀረበው መስዋዕት የቀደሳቸውን የዘላለም ፍጹማን አድርጓቸዋልና ከዚህ በኋላ ስለ ኃጢአት ስርየት የሚቀርብ ምንም መስዋዕት የለም። እንኳን የኛ እንትን የሶፍትህ ቀርቶ አንድ መስዋዕት ለዘላለም ስለቀረበ ከኃጢአት ስርየትሽ አንጻር ምንም የምታቀርቡት መስዋዕት የለም፣ አቅርቦ ተቀምጧል። ስለዚህ የህብረት ንስሐ ታዲያ ለምንድን ነው በሳትን ቁጥር በደከምን ቁጥር አለ ደረጃችን አለ ክብራችን በኖርን ቁጥር ምን ገባው ወምን ጠይቀው? የቀድሞ ለመዳን ነው ብለናል። ይሄኛው ለመዳን አይደለም። ታዲያ ለምንድን ነው? ዓላማው ምንድን ነው? አቤት ከዛ የተመታ ህይወት የተመታ አስተሳሰብ አለ ክብራችን ከዋልንበት ቦታ በክርስቶስ አእምሮ ማሰብ ማይገባንን ካሰብን በኋላ ክፉ ከተናገርን በኋላ መጥፎ ካየን በኋላ መንፈሳችን ሲመሰክርልን ሮንግ ሲለን ሶሪ ጂሰስ የምንለው ለምንድን ነው? ከዛ አይነት ተራ ነገር የሚያወጣ ከዛ አይነት ኑሮና አስተሳሰብ አነጋገር አመለካከት ወይም ደግሞ ትሽ እኔን የመሰለ ሰው እንደዚህ ልሁን እንዴ ከሚለው ነገር ለመውጣት የሚሆን ምህረትና ጸጋ ለመቀበል ንስሐውን የምናደርገው ምህረትንና ጸጋን ለመቀበል ብቻ እንቀርባለን። ምህረት ማለት ለሰራነው ኃጢአት ይቅርታ ነው እንዴ? ምህረት ምንድነው? ወደ ነበሩበት ነገር የሚመልስ የእግዚአብሔር አቅም ማለት ነው። ጸጋው ደግሞ ከዚያ በላይ እንድንሄድ የሚያደርግ ነው። ምህረት ከድካማችን ውስጥ ያወጣናል። ጸጋው እንድንበረታ ይረዳናል። ይሄንን ለመቀበል ነው የደከመ ክርስቲያን ወደ ጌታ የሚሄደው። ዕብራውያን ምዕራፍ 4 እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ ሁሉ በየትኛውም ሰዓት ጊዜ ሁሉ የሚያስፈልገን ሰዓት አለ። በዛ ሰዓት ላይ የሚረዳንን ጸጋ አንድ ክርስቲያን ሲደክም አለውሎ ሲውል አለደረጃው ሲውል አለደረጃው ሲያስብ አለክብሩ ሲኖር ሮጦ ወዴት ይሄዳል? ወደ ሊቀ ካህናት ኢየሱስ ክርስቶስ፣ ወደ ንስሐ አባቱ ወደ ኢየሱስ ክርስቶስ። ንስሐ አባቱ ወይንም ሊቀ ካህናት ኢየሱስ ክርስቶስ ለደከመው ለሳተው ክርስቲያን ምንድን የሚሰጠው? ስርየት። ረበናታችሁ የዚህ ደካማ ሰው የኃጢአቱ ስርየት እቺ አሁን ሰርቷት የመጣችው ስርየት መስቀል ላይ በፈሰሰው ደም ተፈጽማ አልቃለች። መጽሐፍ የሚለው ይሄንን ነው። እንግዲህ ምህረትን እንድንቀበል ደክሞ እኮ ክርስቲያኑ ዜሮ ገብቶ ነው የመጣው። ስቶ እኮ ነው ምላሱ አፉ ምኑ ዘጭ ብሎ በስጋ ድካም ተሰነካክሎ ወደቀ። አንድ አማኝ መጥቶ ምን ይቀበላል? እንግሊዘኛው ግን ደስ አይልም። therefore let us with privilege ያውም እንደዚህ ደካማው ክርስቲያን ወደዚህ ሊቀ ካህናት ለመቅረብ ለመጠየቅ ምን ተሰጥቶታል? እድል ተሰጥቶታል። ፕሪቪሌጅ አለው። with privilege ነው የሚለው approach the throne of grace that is the throne of God's gracious favor ምን ቀርበው የእግዚአብሔርን ጸጋ የተሞላ ፌቨር የተሞላ በጎነት የተሞላ እንዲሁ የሆነ ቸርነት ወደ ተሞላ ዙፋን ይቀርባል። ማን? አቤት ይሄ ዘጭ ያለ ክርስቲያን ወደዚህ ዙፋን ማን መቅረብ አይችልም? የጸዳ የታጠበ አህዛብ መቅረብ አይችልም። 40 ቀን የጾመ በጌታ ያልሆነ ሰው ወደዚህ ዙፋን መቅረብ አይችልም። ደካማ ወንድም ግን መቅረብ ይችላል። ደግሞ እንዴት ነው የሚቀርበው? ቆይ ሰውየው ደክሞ አይደል እንደ መጣው። therefore let us with privilege approach the throne of grace that is the throne of God's gracious favor with confidence and without fear። ክርስቲያን ነኝ በሉ። ልዩነት አለን በሉ። ከጴንጤም ልዩነት አለኝ በሉ። አሁን ልዩነታችን ከሌላው ብቻ አይደለም። ከጴንጤም ጋር መግባባት እኮ ከበደ። ዝም ብለው ፍሩ ይሉናል። ደክሞ ነው የመጣው። መጽሐፉ የሚለው ግን with confidence ምን ተማምነ ነው? ኮንፊደንስ አይተረጎምም። ሁሉም ሰው እዚህ ቤት ያውቃል። ኮንፊደንስ አቤት ኮንፊደንሱ ይባል። አቤት ኮንፊደንሱ የሚባል ሰው የሆነ ነገር ያለው ሰው ነው። ወይ ሀብት አለው ወይ ስልጣን አለው ወይ ዕውቀት አለው የሆነ ነገር አለ። ይሄ እኮ ምንም የሌለው ሰውዬ ምንም የሌለው በእግዚአብሔር ፊት ዘጭ ያለ ሰውዬ ማለት ይመጣል። with confidence and without fear አለምንም ፍርሃት
በመተማመን so that we may receive ምን ለመቀበል ሜርሲ ምሕረት ለመቀበል በምን ቅረብ በኮንፊደንስ ቅረብ እያለቀስን ወገኖቼ ሲማታለቅሱ አልቅሱ with confidence and without fear so that we may receive mercy ለምናችን for our failures ለውድቀታችን ምሕረት ለመቀበል በምን እንቅረብ የውሸት ንስሐ ፍርድ ገሃነም እንጦሮጦስ በመፍራት ቸርች ውስጥ የሚላቀስ ንስሐ እንዳይመስል ውሸታ አይቀየሩ so that we may receive mercy ለምኑ for our failures ከዛስ and find ምን እናገኛለን his amazing grace ምን ለማድረግ to help in time of need an appropriate blessing መድኃኔዓለም ደክመን የመጣኸው ምን ልትቀበል ትመጣለህ ወይ የኢየሱስ ደም ጌታ ሆይ ኃጢአተኛው ፊት ሲቀርብ የቆሸሸው እሱ ጋር ሲቀርብ ደሙ የተበከለው ሰው እዛ ጋር ሲቀርብ የሱን ደም አያችሁ አንተ ቆሸሽኩ ረከሱ ዲፋይል አረግ ምናምን ብለን የቀረብኩ ልዩነቱን ታያለህ ያንተን ደም እድፈት የሱን ደም ንጽህና ያንተን ደም መቆሸሽ የሱ ደም ግን በአብ ፊት አሁንም እንዴት ብቁ እንደሆነ ታያለህ የኔ ጌታ ቀጥሎ ምን ይላል and find his amazing grace to help in time of need ምንድነው የሚሰጠን an appropriate blessing coming just as the right moment በዛው ቅጽበት ላይ የሚሰጠን ምህረት እንድንቀበል ደግመን የመጣ ነው ምህረት ነው የሚሰጠን ስርየት የለም ስርየት ምዕራፍ 10 ላይ ተጽፏል አንዴ ለዘላለም ተፈጽሟል በሚያስፈልገን ጊዜ መቼ ይሄው የሚያስፈልገን ጊዜ ይሄውና እዚህ ጋር ቀድም የጻፍ ነው በቃ የደከምንበት ጊዜ ምን እንቀበል ዘንድ የኃጢአትን ስርየት እንድናገኝ አይልም የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ እዚህ ውስጥ አንድ ሰው ሲደክም ሲሰናከል ወደ ጸጋው ዙፋን ይመጣል ወደ ፍርድ ዙፋን ነው ወደ ጸጋው ዙፋን ምን ሊቀበል ከድካም የሚያወጣ ምህረት ወደ ፊት የሚያስኬድ ጸጋ በደከመው ነገር ላይ ስርየት አይሰጠው የለም አሁን በቆይ ኢየሱስ የሞተላችሁ አሁን እዚህ ቤት ያላችሁ ሰዎች እስከ ዛሬ ለሰራችኋት ኃጢአት ነው አይደል ማነው ጌታን እስክትቀበሉ ለሰራችኋት ሞቶላችኋል የቀረውን ግን ራስ ትሞታታል ነው መጀመሪያ ኢየሱስ ሲሞት ነበራችሁ የላችኋል ገና ሳትወለድ ነው የሞተው ኃጢአታችንን ሁሉ በእርሱ ላይ አኖረው እንደሚል ኢሳይያስ የእድሜ ዘመንን ኃጢአት እግዚአብሔር ኢየሱስ ላይ አርጎ ኢየሱስ ቅጣት ጨርሷል ከዚህ በኋላ ለኃጢአት ስርየት የሚቀርብ ምንም መስዋዕት የለም ንጹህ ወንጌል ያልተበረዘ ወንጌል ያልተሸቀጠ ወንጌል አቅም ያለው ወንጌል ልፍስፍስ ያልሆነው ወንጌል የሚለውጠው ወንጌል ይሄ ነው የሃይማኖተኞች ወንጌል ጭንብል የለበሰ በውሃ የቀጣጠነ የሰው ዘዴ የገባበት ታክቲክፉል የሆነ ለሰው አእምሮ የሚመች ጥበብ ያለበት ቃል በጭራሽ ሰውን አይቀይርም ጳውሎስ ሰዎች ያንን ዘዴ ሲጠቀሙ አየ ለምን ሲባል እንዲህ ስንል ሰው ይቀየር ይሆናል ብለው አስበው እሱ ግን ምን አለ መለወጣችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን የነገርናችሁ ቃል በግልጥ እንደዚያ ነው የሰበክናችሁ አማኝ ሁሉ ጊዜ የሚያደርገው ንስሐ ምህረትና ጸጋን የሚያገኝበት ስንጠቀለለው የመዳን ንስሐ ስንቴ የህብረት ንስሐ ሁሉ ጊዜ የመዳን ንስሐ ዓላማው ከእግዚአብሔር ፍርድ ለመዳን የህብረት ንስሐ ዓላማው ከእግዚአብሔር ፍርድ ነው ወይስ ከወደቅንበት ለመነሳት የከፋውን አደጋ ደግሞ ልንገር አንድ ሰው ጌታ ኢየሱስን ከተቀበለ በኋላና በህይወቱ ሲደክም አሁን ቶሎ ብዬ እየየ ካላልኩ ይቅር በለኝ እግዚኦ ካላልኩ በፊቱ ስቅ ብዬ ካላለቀስኩና ያችን ልጅ እያየው ተመኘው ከዛ በኋላ አሁን ጌታ ሆይ ይቅር በለኝ ካላልኩኝ ትን ብሎኝ ድፍት ብል ሲኦል ነው መገባ ብለህ እንደዛ አስበህ እግዚአብሔር ጋር ይቅር በለኝ ብለህ የምትሄድ ከሆነ እሱ የከፋው እሱ በዕብራውያን ላይ በግልጥ የተጻፈ ማስጠንቀቂያ ያለው ይሄንን የኪዳን ደም የረገጠ አንዴ ቀርቦ ለዘላለም ስርየት ሰጥቷል ከዚህ በኋላ ስለ ኃጢአት ስርየት የሚቀርብ መስዋዕት የለም አንዴ ቀድሳቸውን የዘላለም አይኔ ግን እኔ እንጃኔው ልጅቷን እያየው ነው ትን ቢለኝ ሲኦል ነው መገባው ለዚህ እሷን ላይ ይህበትም ጭምር ነው ጌታ የሞተው ቢሆንም ግን አባቶቻችሁም ባለማመናቸው ጠንቅ እንዳልገቡ ታውቃላችሁ እግዚአብሔር ያንን የበግ እንኳን ነገር ታርዶ ከወጡ በኋላ ሲጠራጠሩ በቁጣው ማለባቸው እነርሱ ላይ እንደዛ ያለ አንተ ምን ሊገጥም እንደሚችላስ
4 እግር ያለው በግ ታርዶ ነፃ ወጥተው ነው ማመን ያቃታቸው አንወርስም ያሉት። አንተ የእግዚአብሔር ልጅ ታርዶ አልወርስም ምትል ከሆነ ምን ሊጠብቅህ እንደሚችል እዛው ተጻፈ። ተቃዋሚዎችን ዛት ሚስ ወንጌልን የማያምኑትን ሊበላ ያለ የማይጠፋ እሳት፣ ተቃዋሚዎችን ሊበላ ያለ እሳት ንስሐ ታስገባም ስትገባም ተጠንቀቀ። ኢየሱስ ለዛ ደካማ ሰው ለመጨረሻ የሰራለትን የስርየት ስራ የሚጥል የሚያስረሳ የሚያጣጥል ደሙን የሚረግጥ በሰውየው እንባና ለቅሶ ላይ የተመሰረተ የዘላለም ሕይወት ከሳልክበት ከድጡ ወደ ማጡ ነው የሚሆነው። ልባችሁን ቼክ አድርጉ። በምስቱ ሰዓት ሶሪ ጂሰስ አፋችን ሲስት ዋት ጂሰስ ሶሪ ግን ለምንድን የምትሉት ልብህን ቼክ አድርግ። ለዘላለም ስርየት የቀረበልህን ያን ክቡር ደም በመጠራጠር እርግጠኛ ባለመሆን አሁን እንደዚህ እንደሆንኩኝ በሞት ሲኦል ገባለሁ እያልክ እያሰብ የእግዚአብሔር ፍርድ በመስቀል ላይ እንዳለቀ ከተጠራጠርክና ካንተ የተነሳ የኢየሱስ ቤዛነት ዋጋ እንደሚያጣ እያሰብክ የምታለቅስ ሰው ቅድም ስጀምር ያልኩህ ለዚህ ነው። ያ ድካም ይሻልህ ነበር። እግዚአብሔር እድሉን ሰጥቶን ነግሮናል። እንደዚህ አይነት ንስሐዎች ጋር በምንም አይነት ሁኔታ ንስሐ ጥሩ ነው፣ ግን ለምንድን ነው ሐሳቡ? ሲጀመር ንስሐ ፐርሰናል ነው፣ በግል የበደልከው። እንደ ቸርች ሲሆን ንስሐ በጋራ ያጠፋ ነው ጥፋት ሲኖር። አንዳንድ ሰው ለሳምንት ነው ቀጠሮ የሚገባው። እሁድ እጄ ጠዋት እዛው አራግፈዋለሁ ይላል። ከዛ ፕሮግራም መሪ እስቲ ሁላችንም ንስሐ እየገባን እንጸልያለን። ንስሐ እየገባን እሁድ በጠዋት ነው ከቤት የወጣሁት። በዛ ሰዓት ምን አይነት ኃጢአት ሰርታችሁ ነው ያመጣችሁት? አይ የሳምንቱና አጠራቅመ እሁድ ጠዋት ነው የምትደፋው። የባሰበት አለ ጳጉሜ የሚጠብቅ። ተጠንቀቁ።